በተለያዩ አካባቢዎች ግጭቶች እየተቀሰቀሱ የሰዎችን ህይወት እየቀጠፉ አካል ያጎደሉ እንዲሁም ሀብትና ንብረት ያወደሙ መቀጠላቸው እሙን ነው። በተለይም ቅርብ ከሚባሉ ጊዜያት ወዲህ ማንነትን መሰረት ያደረጉ ጥቃቶች እየተበራከቱ የሚገኝ ሲሆን በሽብርተኝነት የተፈረጁት ሁለቱ ቡድኖችም ከደረሱት ጉዳቶች አብዛኛዎቹን ድርሻ ይወስዳሉ ተብለው ይወነጀላሉ። በዋናነት የግጭት ማዕከል እየሆኑ ከሚገኙት አካባቢዎች መካከል አንደኛው የሰሜን ሸዋ ዞን ሲሆን በዞኑ አሰቃቂ ጥቃት ባለፉት 4 ዓመታት በተደጋጋሚ ተስተውሎበታል። እነዚህ ጥቃትና ግድያዎች ለጆሮም እየተለመደ የመጣበት የሰሜን ሸዋ ዞን ከሰሞኑ ግጭት የተቀሰቀሰበት ሲሆን የግጭቱን ምክንያት በአካባቢው የሚገኙ ነዋሪዎችን ጠይቀናል። ከትናንትና በስቲያ 10 ሰዓት በሚሆንበት ገደማ ከብት ሙጥጥ አድርገው አመጡ። እኛ መሬት ላይ ከብት ተለቀቀ ማሽላ ላይ። ከዚያ በኋላ ጥይት ሩምታ ተተኮሰ። አርሶ አደሩም ጠምዷል። አሰበም የእርቅ ፕሮግራም ነው እየተባለ ነው ዋዜማው የነበረው። እኛ በቁ ፕሮግራም ላይ ብዙ ነገር ይሳለጣል ተብሎ ታስቦ እንደዚያ ነበር ፕሮግራም የታሰበውና እንደዚህ ይደርሳል ተብሎ ታስበው። በቃ ከዚህ ከጎሮ የምትባል ቦታ አለች። ከኛ በአማራውና በኦሮሞ የሚያገናኛ ቦታ ላይ ቃልቻ የምትባል ቦታ አለች። እዚያ ከብቶች የለቀቀው እሱ ነው። በከብቶች ምክንያት ከዚያ በኋላ የዳነው ዳና ከቤቱ ሸሸ። ከሸሸ በኋላ ማታ ተደራጅተው መጡ። ዋየና የምትባል መንደር በቃ ልብልብ አደረጓት። ከመነሻ እስከ መጨረሻ አድርገው ለበለቡት። የሰው ህይወት እኛ ጋር 10 ሰው አካባቢ የሚሆን ሞቷል። የተመታ ሰው ከ4 ከ5 በላይ አለ። ቤት ከ200 አካባቢ ቤት የሚሆን ነው የነደደው። ቤት ያለ ማቴሪያል የቤት ቁሳቁስ ምን ልነግርህ እችላለሁ። ያው እንኳን ዛሬ ቀርቶ አይደለም በሶስተኛው ቀን ነገ ተነገ ወዲያ ቢመጣ በአይን በብረቱ የሚታይ ነገር ነው። በተግባር እዚያ ቦታ ላይ የህግ አካል ደርሶ ቢያየው እውነተኛውን ታሪክ ማረጋገጥ ይቻላል። ከ3 ቀንም ከ4 ቀንም ወደፊትም ሊመጣ ይታይ ነበር። ያው ህይወቱ ያለፈ ሰው እኛ ቀበሌ ላይ ዘንቦ ቀበሌ ላይ 4 ሰው ህይወቱ አልፏል። ያው ሸኒ ነው የሚባለው በሙሉ የሚወረን ግዛት ማሳፋት ነው። ያው ማስወገድ ነው። ቤት ማውደም ነው። ሰው መግደል ነው። ንብረት መዝረፍ ነው። ያው እያላቀቁ ነው። በባለፈው ሞላሊና ወደሙ። ያው ማህበረሰቡን ከ370 አባወራ በላይ በተኑ። ደግሞ አሁን ትናንትና አርሶ ማማኛ ላይ ከኛ ከዘንጎ ቀበሌ ጎናለ ላይ ያው ዋየና የሚባለውን አውድመው በትነዋል። ወቅታዊ ሁኔታውን በተመለከተ ወደ ኤፍራታ ግድም ወረዳ ወዳሉ ቀበሌዎች ደውለን አስተዳዳሪዎቹን ያነጋገርን ሲሆን ችግሩ ስር እየሰደደ እንደሚገኝ ጥቃቱም በአሳዛኝ ሁኔታ ኢላማ እያደረገ የሚገኘው ንጹሃንን መሆኑን አስረድተውናል። ምን ያው ተነጋ በኋላ ነው ማን ሆነው ትላንትና ምንም አማን አይደለም ያለው ሁኔታ። ትላንትና ሊያረጋጉን የመጡ አመራሮች ነበሩ። አሁን አታረጋጉንም ብለው ያው ተኩስ ከፈቱባቸው። አንድ ፖሊስ አለበት ቦታ የት እንዳለ ጠፋብን። አሁን ልንፈልግ ልንወድ ነበርና አንድ የምንሻ ጽሕፈት ሰራተኛ ላይ ነበረ። እነሱን ልንፈልግ እየሄድን ነበር። አሁን ደግሞ አላስነሳ ብለውን ያው ሌላ አካል እየጠበቅን ነው። እንግዲህ እስካሁን ያው ጠፉበት ሁኔታ አለ። ሌሎቹ 1-2ቱን ቀብረናል። አሁን ያው በርካታ ቤት አቃጥለውብናል። ስለዚህ አሁን እዚህ ቦታ ላይ ከባድ ችግር ነው ያለው። ያው መንግስትም ጣልቃ ገባ ብሎ ያየልን ነገር የለም። መሬታችን አድሯል። እርሻችን ላይ ነው የሚገሉን። የእነሱ ከብት ማገጃ አድርገው ታሰብላችን። እኔ በኦነግ ሸኒ ነው የሚማኘው። ምናልባት ያው እኛ ኦነግ ሸኒ ነው የምንለው ነገር ግን በእነሱ ላይ መጥተው ነው የሚተኩሱብን። እነሱ ማገድ ነበረባቸው። ግን እኛ ሰብላችን ነው፣ ሀገራችን፣ አካባቢያችን ነው፣ እርሻችን ነው። እርሻችን ላይ ነው እየመጡ የሚረብሹንና ስለዚህ እኛም በጣም ግራ ገብቶናል። አሁን ጉዳቱ ገና በጡ ውስጥ ያላጠራ ነው። ግን 400 በላይ የሚኖር ህዝብ አለበት ቦታው ገብተው የወሰዱት ንብረቱ ምናምን የዘራረፉን። ከዚያ የተቃጠለው ቤት ምን ያህል እንደሆነ ገና አልታወቀም። ከ400 በላይ የሚኖርበት ህዝብ ነው ያለው። እዛ ውስጥ ገብተው ለ2 ሰዓት ያህል ያው ዘረፋና ቤት ልኮሳ ነው ሲያካሂዱ ቆየው። ማታ 12 ሰዓት ሲሆን ያው ተመልሰው በራሳቸው ጊዜ ሲደማቸው ያጋዙትንም አጋዙ፣ የተረፋቸውንም አቃጥለው ነው ተመልሰው የሄዱትና ማንም ኃይል ይላቸው አልቻለም። ስለዚህ ባለፈው የተቃጠለ ቤት ነበረ እነሱ ያቃጠሉት። መንግስት የሰጠን ቆርቆሮ ነበረ፣ ሊሰሩ የተዘጋጀ ቆርቆሮ ነበረ የሰጠን። ያንንም በግመልና በራሳቸው በሽህም አግዘው ወስደውታል። ስለዚህ ምንም እዚያ ቦታ መኖር አልቻልንም። እነሱ ጉዳት በጣም አድርሰውብናል። እየደረሰ የሚገኘው ጉዳት እጅግ ከፍተኛ መሆኑን ያመላከቱት የአርሶ አምባና የዘንቦ ቀበሌ አስተዳዳሪዎች አሁን ጥቃት እየደረሰ የሚገኘው በሸኔ ቡድን መሆኑን ይገልጻሉ። ቤታችንን ሸሽተን ወዴት እንሄድኛ? ወዴት እንስል? 100% በቃ ምንም ጥርጥር የለው ውሸት የሌለበት ኦነግ ሸኔ ነው አንድ ያለው። እኛ ተወልደን ያደግነው አማራ፣ እነሱ ተወልደው ያደጉት ኦሮሞ። ድሮም በአባቶቻችን የቆየ ታሪክ ነው። የአንድ ቀን ጥል፣ የ2 ቀን ጥል፣ በመሬትም ብትለው በውሃም ብትለው የአንድ ቀን ጥል፣ የ2 ቀን ጥል ጣላል በ83 ጀምሮ ማለት ነው። ስለዚህ እንዲህ አይነት አሰሳ ጦርነት በፍጹም አይቻላትም በህይወቴ ማለት ነው። አባቶች ሲሰማ በ83 ጥል ነበረ ተጣልተን በማግስቱ ወይ በ3ኛ ቀን የሀገር ሽማግሌ ያስታርቃል። ይሄ ተደጋጋሚ መንግስት አደራጅቶ የላካቸው ግለሰቦች ናቸው በቃ እየጎዱን ያሉት። እዚያ ተወልደው ያደጉት ኦሮሞ፣ እኛ ተወልደን ያደግነው አማራ ምንም ያህል ተጎዳተን አናውቅም። አሁን ግን እየተዘመተ ያለው ራሱ ቴክኖሎጂና ትትና በተሞላበት አደራጅቶ ባስቀመጠ የጦር ሁኔታ ነው በቃ እየተጎዳን እየተለበለብን ያለው።
እኔ 100% በራሴ እምነት የምነግርህ ተደጋጋሚ ወንጀል እየተፈጸመና ተደጋጋሚ ግጭት እየተፈጠረ ያለው ይሄ መንግስት ከገባ ጀምሮ ነው። ምንም በቃ 100% ግራና ቀኝ የምነግርህ ነገር ማለት 100% የተረጋገጠ ነገር ይሄ መንግስት ከገባ ጀምሮ ቀደም ሲል ብያለሁ። በ83 ከዚያ ወዲህም እንጋጫለን። በነገታው በአገር ሽማግሌ በሰላም ኮሚቴ እንታረቃለን። በቃ ምንም አይነት አይፈጠርም። ከነሱ የመጣ ሀብትና ንብረት ቢኖር ነገ ጧት እንመልሳለን። ከኛ የመጣ ሀብትና ንብረት ቢኖር እኛ እንመልሳለን። ከገባ ጀምሮ ግን ራሱን የቻለ የኦነግ ሸኔ ስልጠና ቦርድ ቦታ ተለይቶ ተሰጥቶት አማራን አጥፋ ተብሎ የተዘመተ ዘመቻ ነው። እኔ እንግዲህ ፈጣሪ ቢታደገን በእኔነት ምድር ፈጣሪ ቢታደገን ፈጣሪ ለመቼ ቀን ብሎ እንዳስቀመጠን ፈጣሪ በራሱ ሰዓት ያስቀመጠውና የለካው ጊዜ ሰሌዳ ይኖራል። በዚህ አግባብ እግዚአብሔር ይታደገን፣ መንግስት ይታደገናል ብዬ ምንም አይነት እምነት የለንም። በአጎራባች ቀቅር በወለጋው በተለያየ ሀገር የምንሰማውን ነገር እዚህ ሀገራችን ላይ ሰሜን ሸዋ ኤፍራታ ግድም እንዲህ አይነት የጦር አውድማ ስናይ የወለጋውን ታሪክ እዚሁ ቁጭ ያደረግነው በተግባር። ስለዚህ ይሄ ከምን የመጣ ነው? አንተ በመኪና እየመጣ መገልበጥ፣ በመኪና እየመጣ ምንድነው የተደረገው ነገር? በጣም የሚገርም ነገር 50% በትውልድ የተጋባ ነው። እንዲህ አይነት የጦር አውድማ ግን የመጣው ከተቋቋመ ጀምሮ ነው። የጅሌ ጥሙጋ ወረዳ አስተዳደር ባወጣው መግለጫ በንጹሃን ዜጎችና በንብረት ላይ ጉዳት ደርሷል፣ በሰላማዊ ዜጎች ላይ አለመረጋጋትም ተከስቷል ሲል አስታውቋል። አስተዳደሩ በትላንትናው ዕለት በኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳና በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አዋሳኝ አካባቢዎች መካከል በተከሰተው ግጭት በጸጥታ አካላት እንዲሁም በንጹሃን አርሶ አደሮች ላይ የህይወት መጥፋትና የአካል ጉዳት መድረሱን አረጋግጧል። በተጨማሪም በንጹሃን ዜጎችና በንብረት ላይም ጉዳት መድረሱን በሂደትም በሰላምና በተረጋጋ ሁኔታ በሚኖሩ ሰላማዊ ዜጎች ላይ አለመረጋጋት መፈጠሩን በመግለጫው አትቷል። ከዚህ ውጪ የሰሜን ሸዋ ዞን አስተዳዳሪን ለማግኘት ያደረግነው ሙከራ አልተሳካም። ለመሆኑ ምን መፍትሄ ይኖረዋል ስንል የጠየቅናቸው የአካባቢው ነዋሪዎች በአካባቢው ሰላምን የሚያረጋግጥ የመንግስት ኃይል ካልገባ በቀር በየዕለቱ በሰቀቀን ህይወትን መምራት እንደከበዳቸው ጠቁመውናል። ይህምን የህግ የበላይነት የማይረጋገጥበት ሆኖን አሁን ሰው እያለቀ ያለው ሰንደቅ ዓላማ ይመጣል። ያው የነሱ ነው፣ በዚያ ሰበብ ይገባሉ። እኛም ህግ መጣ እንላለን፣ እናልቃለን። ምንም ለማን ነው የምንጮኸው? ሰው የሚያዳምጥ ሲኖር ነው፣ ህግ ሲኖር ነው የምንጮኸው። ጮኸን ምንም መፍትሄ የለንም። ምን ያው መረጃ ይሰበሰባል። መረጃው ውጤታማ አይደለም። ያለው እርምጃ ካልተወሰደበት መረጃ እንሰጣለን። በመረጃው ልክ ውጤት ያለው ነገር የለም። ወዲያው ተባብሶ ነው እንጂ የሚመጣው ውጤት የለንም። ያው መሬቶች እንዲያድሩ ነው፣ አካባቢ ማጥፋት ነው፣ ለእነሱ ከብት ማቆሚያ እንዲሆን ሀገሩ። እነሱ ምንም ውሳኔ የሚሰጠው ነገር የለም። መረጃ ተሰበሰበም አልተሰበሰበም ውጤት ሲኖር ህግ ሲኖር ነው። ህጉ በጀነሱ መካቸውና ነው። የመረጃው ተሰበሰበም አልተሰበሰበ ውጤት የለም። እንግዲህ መንግስት እኔ አጥቂ ሊሆን ይችላለሁ፣ ያኛው በጎ አድራጊ ሊሆን ይችላል። በዚህ መካከል መንግስት ጣልቃ ገብቶ የሁለታችንን ጉዳይ ተረድቶ ሸፍ የሚያደርግ መንግስት ከተፈጠረ ወደ ቀድሞ ህይወታችን ልንመለስ እንችላለን። ግን እኔ እንደ ቲዮሪ በስልክ በዚያ አረጋጊ መጣልህ፣ በዚህ መከላከያ መጣልህ፣ በዚህ የሆነ ነገር ኃይል መጥቶላችኋል፣ አይዟችሁ፣ በዚህ ህግ አካል መጥቷል እየተባለ በቲዮሪ በስልክ ከቦታው ከተሽከርካሪ ወንበር ላይ ሳይንቀሳቀስ በስልክ የሚሆን ነገር ምንም አይነት ታሪክ የለም። ነገር ግን የሚሆነው በቃ ወደ ነበረበት ለመመለስ ከተፈለገ በቃ በርካታ ሰፊ ስራ ይጠይቃል ከመንግስት። እኛ ኢትዮጵያውያን መጠየቅ ያለብን በርካታ ጥያቄዎች ያሉ ሲሆን በዋናነት እንደ ቀልድ በየዕለቱ የምንመለከታቸውና ከጊዜ ወደ ጊዜ እየተሸረሸረ የሚገኘው የኢትዮጵያዊነት ልካችን ዝቅ እያለ ሄዶ የት እንደገባ ለማወቅ እንኳን የተቸገርን ይመስላል። የኢትዮጵያዊነት ማንነታችን ከሰውነት ልኬታም ጭምር ዝቅ እያለ እንደሚገኝ በጋራ ያስተዋልነው እውነታችን ነው። ስለ እውነትስ አብሮን ያደገና ከእጆቹ የጎረስ ነው በመዳፉ እያሻሽ ያሳደገንን ከዘመድ ይቀርበናል ስንል የምንመጻደቅበት ጎረቤታችን ላይ ዘግናኝ ጥቃት መፈጸምን፣ በአራስ ልጆች ላይ ጥይት ማርከፍከፍን ከየት የተማርነው ስነ ምግባራችን ነው? የት የተመረዘ አስተሳሰባችን ውጤት ይሆን? ለመገናኛ ብዙሃን ፍጆታ ብቻ የምንጠቀምበት ኢትዮጵያዊነትን ለመመለስ ምን ዋጋ ያስከፍለን ይሆን? ያ መተዛዘናችንንና ኢትዮጵያዊ ስነ ምግባራችንን ምን ሰለበብን ይሆን?